ቂም ተያይዤ ተጣልቼ ምናምን መሄድ አልፈልግም። እዚህ ጋር ደግሞ ሀሰን ደግሞ ከሱ ጋር እንድትጣላ ሌላ ጸብ እንዲፈጠር አልፈልግም። ከሸኛችሁ በሰላም ሸኙኝ፣ በሰላም እንሰነባበትና እንሂድ በቃ። እናንተም ደግሞ ከዚህ በኋላ በፍቅር እንድትኖሩ ነው። እኔ አላምንም የምሬን ነው ተመልካቾቼ፣ እኔ አላምንም ሃይሚ ብሩኬን ጥላው ትሄዳለች ብዬ እኔ አላስብም ጭራሹንም ማለት ነው። የምሬን ነው ሃይሚ ጥላው ከሄደች የምሬን ነው እኔ በጣም ነው የገረመኝ። ጥላው አትሄድም ጭራሹንም። ምን አለበሉ ተመልካቾቼ፣ ሃይሚ ብሩኬን ጥላው አትሄድም። የምሬን ነው ትመለሳለች ነው የምላችሁ። አትሄድም፣ ከሀገር አትወጣም ሃይሚ። ይኸው ምን አለበሉ እስከዛሬ የሰራሁት ቪዲዮ አለ ስለና ሃይሚ ስለነ ብሩኬ የምሰራው ቪዲዮዎች በሙሉ እውነት ነው። አሁንም ይሄን ቪዲዮ የምሬን ነው በደንብ ለታሪክ ይቀመጥ። ሃይሚ ብሩኬን ጥላው አትሄድም። ለምን ጥላው ከሄደች ከሌላ ሴት ጋር ይጀምራል ብላ ታስባለች። ሌላ ህይወት ይጀምራል ብላ ታስባለች። አለ አይደለ? ጥላው ጭራሹንም ከሄደች አትወደውም ማለት እኮ ነው። ስለዚህ ትመለሳለች። ብሩኬም በጣም ትወደዋለች። እያስመሰለች ነው ሃይሚ። ብሩኬም እኮ አውቆ ነው ዝም ያለው። እንደምትመለስ ውስጡ አውቋል። ውስጡ ስላወቀ ዝም አላት። ትሂድ ከፈለገች ምናምን ብሎ አለ አይደለ? ምንም እንዳልመሰለው ሰው ሆነ እንጂ ብሩኬ ሃይሚን በደንብ ጠንቅቆ ያቃታል። ሃይሚ ትመለሳለች። ምን አለ በሉ በቀጣይ ቪዲዮ ላይ ሃይሚ ትመለሳለች። ለምን ብሩኬ ከሌላ ሰው ጋር ከሌላ ሴት ጋር እንዲጀምር ሌላ ህይወት እንዲጀምር አፈልግም። ለምን መሰላችሁ? ሃይሚ እኮ በጣም ነው የምትወደው ብሩኬን። ይቅርታ ምናምን አውቃ እኮ ነው የምትኮራው እኮ አልገባችሁም እንጂ አውቃ እየኮራች ነው። በቀላሉ ይቅርታ ምናምን ካለችው ድጋሚ ሌላ ስህተት ይፈጥራል፣ ሌላ ነገር ይፈጥራል ብላ አስባ ነው እንጂ ሃይሚ ሳትወደው ቀርታ አይደለም ብሩኬን። ሃይሚ ግን በጣም እየተጨማለቅሽ ነው። የምሬን ነው። እኔ አንቺ ደጋፊ ነኝ። እኔ ስለምወድሽ ባህሪሽንም ስለማቀው በአካልም በደንብ ስለማቀሽ ስለመግባባሽ ስለማቀሽ እኔ ለአንቺ ደግፈልሽ ነበር። አሁን ሳይው ብሩኬ ደግሞ እያሳዘነኝ ነው። የምሬን ነው። ይበቃል በቃ ሃይሚ ይበቃል። አበዛሽው። እኔ አንቺ ጨክነሽ ከሄድሽ እኔ በጣም ነው የገረመኝ። የምሬን ነው። እንደማትሄጂ 100% እርግጠኛ ነኝ። ከሀገር እንደማትወጪ ሃይሚ እኔ 100% እርግጠኛ ነኝ። ተመልካቾቼ ሁላችሁም ነው የምላችሁ። እናንተ የራሳችሁን አስተያየት መስጠት ትችላላችሁ ኮሜንት ላይ። ብሩክ ነው ልክ፣ ሃይሚ ናት ልክ? እስኪ ሁላችሁም የራሳችሁን አስተያየት ኮሜንት ላይ መጻፍ ትችላላችሁ። እንግዲህ የሀገሬ ልጆች ውጭም ያላችሁ ሀገር ውስጥም ያላችሁ እንግዲህ ፈጣሪ ያሰባችሁትን እንድታሳኩ ሀገራችሁ ላይ መታችሁ የፈለጋችሁትን ነገር እንድታሳኩ ፈጣሪ ይርዳችሁ ነው የምላችሁ። ሁላችሁም ለዚህ ቤት አዲስ ከሆናችሁ ላይክ ሰብስክራይብ ማድረግዎን እንዳረሱ ነው የምላችሁ። እስኪ የእናንተን አስተያየት መስማት እፈልጋለሁ። ብሩኬ ነው ወይስ ሃይሚ ናት? ትክክል ማን ነው ትክክል ብላችሁ ነው የምታስቡት? ማን ነው ትክክል? እስኪ ኮሜንት ላይ አስተያየት እንድትሰጡኝ እፈልጋለሁ። ሐሰን ደግሞ እኔ እኮ የገረመኝ የሐሰን ነገር ነው። ሐሰን ደግሞ ለምን ትሄዳለች ትመለስ ይላል። ያ ቃል በቃ ሐሰንም የሆነ ነገር ጠርጥሯል። እንደማትሄድ ስለሚያውቅ ነው መሰለኝ በቃ እየጠረጠረ ነው መሰለኝ። ለምን ትሄዳለች እንዴ አንተ ዝም አልካት ምናምን ይላል እንጂ ሃይሚ ትመለሳለች። ጨክና ብሩክ ላይ ጨክና አትሄድም። ተመልካቾች አጨክንበትም ብሩክ ላይ የምር እኔ በደንብ ስለማውቀው ነው። ጨክና አትሄድም። ብሩኬ ደግሞ በጣም ያጠፋከው ነገር በፊት ያጠፋከው ነገር አልፈዋል፣ ግን እንዳይለመድህ ልታረጋ አስባ ይሆናል። እያስተማረች ነው። ያ ስህተት ነው እንግዲህ ብሩኬ፣ ያ ስህተት ነው የሁሉ ነገር ያመጣው ያ ስህተት ነው። ሃይሚ ደግሞ በቀላሉ ይቅርታ አላረግለትም ነው የምትለው። ብዙ ነገር አድርጎኛል እኔ ያመንኩት ብሩኬን፣ እኔ ያመንኩት እሱ ብዙ ነገር አድርጎኛል። ሚስት አምጥቶብኛል፣ ልጅ አምጥቶብኛል፣ ያልሆነ ነገር አምጥቶብኛል፣ አሳምኖኛል። መጨረሻ ላይ ነው ውሸት እንደሆነ የነገረኝ እንጂ እንደዚህ አድርጎኛል። ለዛ ነው በዛ ምክንያት ነው። እኔ ደግሞ በቀላሉ ይቅርታ ካረኩለት ድጋሚ ይሄ ብሩክ ድጋሚ ሌላ ነገር ቢፈጥርስ፣ ድጋሚ እንደዚህ አይነት ነገር ጨዋታ ቢጫወትስ፣ የልጅ ጨዋታ ቢጫወትስ ብላ አስባ ነው። ሃይሚ ላይም ልፈርድ አልቻልኩም እኔ። ለምን ብሩኬ ከዚህ በፊት ያጠፋው ነገር አለ። አሁን ሃይሚ ምን ማድረግ አለባት? እንደዚህ አይነት ነገር ከደገምክ እስከ መጨረሻው አይነና ላይም ምናምን ብላ ይቅርታ እንኳን ብሏታል። ብዙ ጊዜ ጠይቋታል፣ ምን ብሏታል። ግን እሷ የምትለው ይቅርታ
ይቅርታን ተቀብያለሁ ግን ካንተ ጋር መኖር አልፈልግም እያለች ነው ሃይሚ። ካንተ ጋር መኖር አልፈልግም እያለችው ነው እንግዲህ ሃይሚ ለብሩኬ ካንተ ጋር መኖር አልፈልግም ግን ይቅርታ ብያለሁ እያለችው ነው። ይሄ ደግሞ ውሸት ነው። በጣም ነው የምትፈልገው፣ በደንብ ትፈልጓለች። ለምን እያስመሰለች ነው። እኔ ሃይሚ በጣም የዋጸባይኛ ሚስኪን በደንብ አውቃታለሁ ልጅቷን፣ የምሬ ነው። ቶሎ አፍቃሪ ናት። ከሌላ ወንድ ጋር ከሌላ ሰው ጋር እንትን ምትል አይደለችም፣ የምትጨማለቅ ልጅ አይደለችም። እኔ በደንብ ስለማውቃት ነው። ብሩኬን አለ አይደለ በጣም እንደምትወደው በጣም እንደምታፈቅረው እንደማይለያዩ እኔ 100% እርግጠኛ ነኝ። ሃይሚና ብሩኬ አንድ ላይ ናቸው። ሁሌም ነው የምላችሁ፣ ሁሌም አንድ ላይ ናቸው፣ አይለያዩ እና እንደዛ ነው ተመልካቾቼ። እንግዲህ ሃይሚ ትመለሳለች በቀጣይ ቪዲዮ። ይሄ ቪዲዮ ለታሪክ ይቀመጥ። ሁላችሁም ሃይሚ ተመለሳ ወደ ብሩኬ ትመለሳለች ነው የምላችሁ። እንግዲህ ሁላችሁንም እወዳችኋለሁ። እንግዲህ የዛሬው ቪዲዮ ባጭሩ ይሄን ይመስል ነበር። ስለና ሃይሚ ስለነ ብሩኬ ይሄን ይመስላል። እንግዲህ ለቤቱ አዲስ ከሆናችሁ በድጋሚ ላይክ ሰብስክራይብ ማድረጉን እንዳረሱ። በቀጣይ ቪዲዮ እንገናኝ። ቻው ቻው።